ባለትዳር ወንድ ጋር የምትሄዱ ሴቶች እግዚአብሔር አንቺን ቤትሽ ንግስት እንድትሆኚ እድል ሰጥቶሽ ባርነትን የመረጥሽበት ምክንያት ምንድነው? ለምንድነው ባሪያ መሆን የፈለግሽው? በዋና ነገር እንድትኖሪ እግዚአብሔር ፈቅዶልሽ የቤትሽ ንግስት ሆነሽ ሙሉ ሰዓቱን የሚሰጥሽ ሙሉ አቴንሽንሽን ሊሰጥ የሚችል ባል እግዚአብሔር ሊሰጥሽ እየቻለ በትራፊ የሚያንቀሳቀስሽ ባለትዳር ወንድ ጋር መሄድ የፈለግሽበት ምክንያት ምን ያህል ራስሽን ብትጠይ ነው? ምን ያህል ራስሽን ብትንቂ ነው? ታመሽ እንኳን ልትደውይለት እኮ አይ አሁን ቤት ገብቷል አሁን ከሚስቱ ጋር ነው የምትይበት። እስቲ ቆይ ልደውልለት አይ አሁን እንኳን ሚስቱ አጠገቧለች። ታመሽ እንኳን ደውለሽለት እኮ ሚስቱ አጠገቡ ካለች እንዳላወቀሽ ማንነሽ ምናምን ብሎ ሚዘጋብሽ ጋር መሄድ የፈለግሽበት ምክንያት ምንድነው? ባለትዳር ወንድ ጋር መሄድ ወይ ደግሞ ባለትዳር መሆን የድህነት ማምለጫ መንገድ አይደለም። የድህነት ማምለጫ መንገድ የእጅ ስራ ነው። የእጅን ስራ እግዚአብሔር ይባርካል። ባለቀ ኤነርጂ የምታገኙ ሰው ሙሉ ቀን ስራ ውሎ ልጆቹን ከትምህርት ቤት አምጥቶ ሚስቱን በዚህ ጋር ሚስቱ ስትልከው ሄዶ ባለቀ በጠብ ባለ ኤነርጂ የምታገኙ የሰው ባል ያንቺ አይደል አደባባይ ይዞሽ አይወጣ። ሬስቶራንት እንኳን እኮ ገብተሽ እሱን የሚያውቀው ሰው ሲመጣ ቤቤ እንዳላወቅሽኝ ከሚልሽ ወንድ ጋር የምትሄጂው ምን ሆነሽ ነው? ምን ልክፍት ይዞሽ ነው? ምን ያህል ራስሽን ብትጠይ ነው?